ዘርህ አያስከብርህም፣ ቀለምህ አያስከብርህም፣ ገንዘብህ አያስከብርህም፣ ማህበራዊ ደረጃ አያስከብርህም። አላህ ዘንድ የሚያስከብርህ ልብህ ውስጥ ያለ የአላህ ፍራቻ ነው። ኢነላሃ ላ የንዙር ኢላ ሱወሪኩም ወላ ኢላ አጅሳዲኩም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህ ወደ እናንተ ገጽታ፣ ወደ ሰውነታችሁ ቀጭንና ወፍራም መሆናችሁ፣ ጥሩ ያማረ ቁመና ወይም ደግሞ ጎስቋላ መሆናችሁ እሱ አይደለም የሚያየው። አላህ እሱን አይመለከትም። ወላኪን የንዙሩ ኢላ ቁሉቢኩም አዕማሊኩም፣ ወደ ልቦናችሁና ወደ ስራችሁ ይመለከታል አሉ ነቢ ሰለላሁ ዐለይሂ ወሰለም። አላሁ ስብሓነሁ ወተዓላ እንዲህ አይነት የቁርአን አንቀጾችን ሲያወርድ የሰሓቦችን ክብር እየነገራቸው ነው። እናንተ እኔ ዘንድ የተከበራችሁ ናችሁ፣ ማንም ቢንቃችሁ፣ ማንም ቢያዋርዳችሁ እኔ ዘንድ ግን ክብር አላችሁ የሚል መልእክት ያስተላልፍላቸዋል። ያ ለነሱ ህመማቸውን፣ የልባቸውን ስብራት ጠጋኝ ነበር። እስኪ ያስቡት እዛ ቦታ ላይ እኛ ብንሆንና እየተዋረድን እየተናቅን እያለን ኻሊቀ ሰማዋቲ ወልአርድ የሰማያትና የምድር ፈጣሪ አላሁ ስብሓንሁ ወተዓላ ለእኛ ተከላክሎ ቁርአን አያ ሲያወርድ ስንሰማ ምንም ይሰማን ይመስላችኋል? ወላሂ እንዴት ታድለዋል ሰሓቦች! ሱብሓነላህ። በዛ የተሰበረ ልባቸው ላይ አላህ ከጎናቸው መሆኑን ሲረዱ፣ ያ ሲጠግናቸው እንዴት ውስጣቸው እንደሚታከም እንድናስብ ነው ቅድም ወደ እነሱ ዘመን እንመለስ ያልኩት ማለት ነው። ከዛ አልፎ ነቢዩና ዓለይሂ ሰላቱ ወሰላም ዒታብ በማድረግ በመውቀስ ሁሉ መርሁን እንዲያስተካክሉ ያደርግ እንደነበር የዓብደላህ ብኑ ኡም መክቱምን ታሪክ በሰፊው ተንትነን አይተናል አይደለም? ዓብደላህ ኡም መክቱም ኡበይ ብን ኸለፍ እና ሌሎች የቁረይሽ ባላባቶች ነቢዩን ሰለላሁ ዐለይሂ ወሰለም ሊያናገሩ ሲመጡ እሳቸው እሱን ኡበይ ብን ኸለፍን እያናገሩ መጣ። ዓብደላህ ብን ኡም መክቱም አይን አዕማ ነው። መጣና ወተወታቸው እኔን አስተምረኝ እያለ ዘወር አሉና ነቢ ሰለላሁ ዐለይሂ ወሰለም ፊታቸውን ኩስኩስ አድርገው አላያቸውም። እሱም ምን ልሳሉ ዓበሰ ወተወላ፣ ያ ሰው እኮ መሐመድ ፊቱን ኮስተር አድርጎ ተመለሰ ብሎ አላህ ወቀሳቸው። ያንን ወቀሳም ሳይደብቁ አደረሱት። لأنه رسول الله صلى الله عليه وسلم ولو تقول